ሰላም እንዴት ናችሁ የአቤን ዩቲዩብ ቤተሰቦች ዛሬም በሚገርም ቪዲዮ ከች ብያለሁ ከናንተ የሚጠበቀው ሰብስክራይብ አድርጋችሁ መጀመር ነው። ዛሬ ጥያቄ አለኝ። ጥያቄው በጣም አስፈላጊ ነውና መልሱን ለማግኘት ሁላችንም በትኩረት መከታተል። የዛሬው ጥያቄ ዩቲዩብ በስንት ዓመተ ምህረት እንደተጀመረ ነው የምታውቁት በኮሜንት ላይ እንድትነግሩኝ ፈልጋለሁኝ። እናም ሁላችሁም መልሳችሁን ጠብቃለሁ። The question is, in what year did YouTube start? Please leave your answer in the comment section below so I can see who knows the right answer. በቀጣይ ቪዲዮ በትክክል ለመለሰልኝ አንድ ሰው መርጠን እንሸልማለን። ለዚህ ተወዳዳሪ ጥያቄ ዝግጁ ሁኑ። መልካም እድል ለሁላችሁም። ለዚህ ቪዲዮ አስተያየታችሁን በመስጠት ተሳታፊ መሆን ትችላላችሁ። ቀጥታ እንግዲህ እስኪ ወደ አፑ እንሄዳለን። አፕሊኬሽኑ ምንድነው? አብዛኞቻችሁ የምታውቁት ነው። ይሄው እዚህ ጋር እንደምታዩት ሰርች በማድረግ ፕሌይ ስቶር ላይ ዳውንሎድ የምታደርጉት ነገር ነው። ኤክስ ሪከርደር ይባላል። አብዛኞቻችሁ ቲክቶክ ላይቭ ሪከርድ አድርጋችሁ ፖስታችሁ የሚገራርሙ ላይኮችን ቪውን ማግኘት ትፈልጋላችሁ፣ ግን እንዴት ሪከርድ ማድረግ እንዳለባችሁ አታውቁምና ለዛ የሚሆናችሁ ነውና ቀጥታ ፕሌይ ስቶር ላይ በመሄድ ኤክስ ሪከርደር ብላችሁ ሰርች ታደርጋላችሁ። የሚገርም ሪከርደር ስክሪን ሪከርደር ስለሆነ ነው ይሄኛውን ያመጣውላችሁ። ምክንያቱም ወተርማርኩ እንዳይኖር አድርጋችሁ ደብቃችሁ ሪከርድ ማድረግ የምትችሉበት የሚገርም ስክሪን ሪከርደር ስለሆነ ነው። ፕሌይ ስቶር ላይ በመሄድ ኤክስ ሪከርደር ብላችሁ ሰርች ታደርጋላችሁ። ሲመጣላችሁ በቃ የምታርጉት ይሄው እዚች ጋር እኔ ምልክት ማሳያችሁ እሱም ማለት ነው። በቃ ኖርማል ይሄኛው ራሱ ሪከርድ ያደርኩበት ያለው ኤክስ ሪከርደር ነው። ሶ ይሄው የፈለጋችሁትን እንደዚህ በመጻፍ ማርክ ያደርጋችሁ እዛው ሪከርድ ያደርጋችሁ ኮርስም ዩቲዩብ ላይ የምትሰጡ ከሆነ መጠቀም የምትችሉት ነገር ስለሆነ አሪፍ ነው፣ ተጠቀሙት እላለሁ ማለት ነው። የዛሬው ፕሮግራማችን ይሄን ይመስላል። በነበረን ቆይታ በጣም ደስ ብሎኛል። በቀጣይ በሌላ አሪፍ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። እስከዚያው ድረስ ሰላም ሁኑልኝ። Ciao. That is all for today. Thank you for watching, and I look forward to seeing you all again in the next video. Goodbye for now.